በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ገዳም በሰሜን ወሎ ሀገረ ስብከት በጉባ ላፍቶ ወረዳ በ015 ቀበሌ የደቦት ዋሻ አቡነ ተክለ ሃይማኖት ወአቡነ እስትንፋሰ ክርስቶስ አንድነት ገዳም ነው። ይህ ገዳም የተመሰረተው በ1270 ዓመተ ምህረት በአፄ ይኩኖ አምላክ ዘመነ መንግስት ሲሆን የመሰረቱትም ጻድቁ አባታችን አቡነ ህላዌ ክርስቶስ የተባሉ አባት ሲሆን የገዳም እንግዲህ ለ817 ዓመት እድሜ ያስቆጠረ ነው። ከዛን ጊዜ ጀምሮ ማለት ነው። በግራኛ 15 ዓመት የተዘጋ ነው። አሁን ይሄ ገደሉ ከዚህ እንደምታዩት ይሄ ሐረጉ የለበሰው ቤተልሔም ነው። ቤተልሔም ይባላል። ከዚህ እንግዲህ በመነሳት ከዚህ ገደል ውስጥ ይሄ ገደል ከላይ ሐረግ ትታያለች። ሐረጓ ከላይ ያለች ያቺ ሐረጓ ከዛ አንስቶ ከዚህ ድረስ በሐረግ የተዘጋና በሐረግ እስከታች ድረስ በሐረግ የወረደ ነበረ። እንግዲህ በ2001 ዓመተ ምህረት የደብሩ በዛ የደብረ ጎልጎታ ቅድስት ማርያም እና መዝለቂያ ኢየሱስ ሰበካ ጉባኤ እዚያን ጊዜ ገዳሙ መነኮሳት በ1960 ዓመተ ምህረት ከጠፉ በኋላ ገዳሙ ተዘግቶ ከቆየ በኋላ ለ56 ዓመት እንግዲህ ገዳሙ ተዘግቶ ቆይቷል። 56 ዓመት ከዛ በመነሳት ይሄንን የደብሩ ሰበካ ጉባኤዎች አሰርተውታል። ከላይ አንስቶ እስከ ታች ድረስ ይሄን ግንባታ አስገንብተውታል። ወደ ውስጥ መቅደሱ እንግዲህ እንቀጥላለን። ቀጣይ ወደ ውስጠኛው ክፍል እንገባለን ማለት ነው። ይሄን እንደምታዩት የዳረኛው ግንባታ ከገደሉ ጋር ከዋሻው ጋር የተያያዘ ግንባታ ላይ ደረስነው። ይሄ ግንባታ ከመገንባቱ ከ2001 ዓመተ ምህረት በፊት ይሄ ዋሻ ከ2001 ዓመተ ምህረት በፊት በሐረግ የለበሰ ነበር። ከዳር እስከ ዳር በሐረግ ተገጥሞ ሐረጉን ገለጥ እያደረጉ ከደብረ ብስራት ላምበጫማ ቅዱስ ገብርኤል የመጡ አባ ዘለቀ ይባላሉ። እሳቸው እየመጡ ይህንን ሐረጉን እየገለጡ ሌላ ቦታ ብዙ በህመም በደዌ ተይዘው መዳን ስላልቻሉ ከዚህች ቦታ ላይ መጥተው ጸበሉን ተጠምቀው ከደዌያቸው ስለተፈወሱ የአቡነ ተክለ ሃይማኖትን በዚህች በአንድ ግራ በሚባል ከባድ የሆነ ገደል አለ። በዚህች እየወረዱ ይሄን ዋሻውን ውስጡን ገብተው ያጥኑት ነበረ። ይህም እንግዲህ የሆነው በ1966 ዓመተ ምህረት ብለናል። ይህ ገዳም እንግዲህ የተዘጋው 56 ዓመት ነው የተዘጋው። ከዛ በፊት በነበሩበት ጊዜ ነው እንግዲህ በግራኝ 15 ዓመት ተዘግቷል። አፄ ገላውዲዮስ ከነገሰ በኋላ ግን ቤተክርስቲያኑ እንደ አዲስ ገዳማውያኑ መነኮሳቶቹ ገብተው በስተው በዚህ የቤተክርስቲያኑን ያገለግሉበት ይጸልዩበት ነበረ። የዚያን ጊዜ ግን እሳቸው አባ ጸዳሉ ብቻቸውን ከመቅረታቸው የተነሳ ተረከቡኒ ለዝንቱን የቅዱሳት ዕቃውን ተረከቡ ብለው ወደ ደብረ ጎልጎታ ደቦት ቅድስት ማርያም ወደዛች ቦታ አስረክበውታል። ይህንን ማለት ደቦት ደብረ ጎልጎታ ያው እንደሚታወቀው በምድረ እጅ ውስጥ 4 የካሌብ ታቦቶች ይባላሉ። ዘልጊት ማርያም አንዷ ናት። ደቦት ማርያም ሁለተኛዋ ናት። ሶስተኛዋ የራ ኪዳነ ምሕረት፣ አራተኛዋ አኖባ ማርያም ናት። ስለዚህ ወደዚህች እንግዲህ በአፄ ካሌብ ወደ ተመሰረተችው ወደ ደቦት ማርያም አባ ጸዳለ ማርያም የሚባሉት ባህታዊ አባታችን ከዚህ ከነብር ጋር የሚያድሩ ከብቃት ደረጃ የደረሱ እሳቸው ብቻቸውን ከመሆኑ የተነሳ መነኮሳቱ በሞትና በፍልሰት በመሰደዱ ወደዚህ ገዳም ውስጥ ወደዚህ ምንም ንዋየ ቅድሳቱን ተረከቡ። ቦታውንም ጽላቱንም ሁሉን ይዞ የሚቆጣጠርልኝ ስለሌለ ተረከቡ በማለት ወደዛ ቦታ አስረክበውታል። ከዛ በመነሳት እንግዲህ ይሄን ግንባታ ለ56 ዓመት ተዘግቷል ብለናል። ከተዘጋ ከ56 ዓመት በፊት በ2001 ዓመተ ምህረት በዚያ ዘመን ግን የደብረ ጎልጎታ ደቦት ማርያም ሰበካ ጉባኤዎችና ህንጻ ኮሚቴዎች እና አቶ ሀብቱ ገበያውን የመሰለን ቀሲስ ጋሻውን ያሉትን እነ መርጌታ ቀለመ ወርቅን የመሰሉ እነዚህ ሰዎች በዚያን ጊዜ ይህንን ዋሻውን በሚገባ ደረጃ ግንባታውን ሲያስገነቡት ከላይ የነበረው ሐረግ ደረቀ ይላል።
አንድ ታምር ይሄ ነው። አሁን ወደ ውስጠኛው ክፍል እንገባለን። እኔ ሀፍቱ ገባው እባላለሁኝ። እዚህ ሀገር ደቦት ተወላጅ ነኝ። ወለድ ዘመዶቻችን ይህን ገዳም በፊት እንዴት ተመሰረተ የሚለውን ነገር እንጠይቅ ነበር። ስንጠይቅ እናት አባቶቻችንን ሲነግሩን እኛ ባጼ የኩኑ አምላክ በሚባልበት ነው ተመሰረተ የተባለው። በመቼ ዓመተ ምህረት ስንላቸው ዓመተ ምህረቱን በ1270 ዓመተ ምህረት ነው ያሉን ነው። በዛ ላይ እያልን ስንጠይቅ ይሄ ገዳም ዝም ብሎ ዱር ለብሶ ዝም ብሎ ጫካ የሆነ ነገር ነበረው። አረግ ምናምን ለብሶ ይቀመጥ ነበር። በዛ ላይ ተቀምጦ ሲኖር ዝናብ አልጥል ሲል እየመጣነ ጥረጉልን እያልን አንድ የመቶ ምናምን ዓመት ሽማግሌ ነበሩ ቄሶች ሲኖር በመጨረሻ ላይ ይህን ነገር እያታለን ነው እሱስ እንዴት እኛ ሊታዘበናል እስኪ እንስራው ብለን አንዴ ነው ጓደኛ ሰበካ ጉባኤ ተሾመ። ሲሾም በቀጥታ ግንባታውን እንገንባው በጭቃይና በእንጨት ዝም ብሎ ከለል ብሎ ዝም ብሎ አሽኩኮና ምጥምጥ እየሄደ መንበር የሚያድርብ በወር ብቻ የተክለ ሃይማኖት ቄሶች መጥተው ይቀድሱ ነበር። በዛም በማድረግኛ መጨረሻ ላይ እንስራው ስለው ጓደኛዬ አረ እንዴት አድርገን ይሄን የሰው ሐውልት አፍሰን ታርገን እንሰራለን። አይ እንሰራዋለን ችግር የለውም ማለት መጨረሻ ላይ ደግ ተባባልነ። ስለት ወዲያውኑ አካሂደን የነሐሴ ተክለ ሃይማኖት ብር ሰበሰብነ እዚህ ቦታ አባ ወልደ ገብርኤል ባንቴቦ ተባባች እቺ ባቴናት ያው ስንት ዓመታት ወደ 4 ዓመታት አካባቢ ሊሆን መሰለኝ እዚችው ነው። ባቴም መጸለያየም ሁሉም እዚችው ናት። የሆነ ያለሁት በቃ ባቴናት እቺ እንግዲህ እንስተካከለውን ማነገር እንትን ሀበና ያው የሚያስተካክልልኝ ማንኛውንም ነገር ቢያስተካክልልኝ ከታቦቱ ጋር ፈቃዴ ይሆናል። ያው እንግዲህ ያለሁበትም የሆነው አው ብርድማ አለ ግን በብቃት ምንም እስከዚህ ነገር ችግርም አልደረሰብኝም። እሳቸው አቡነ ተክለ ሃይማኖት በደንብ አድርገውኛል። ምን ደግሞ እሳቸውን ደግሞ በእሳቸው በጸሎት ስላለሁኝ ምንም ችግር የለብኝም። ያው ብርድና ይሄ ጭቅጣት አገር እንደምታዩት ይሄ የአባታችን ቆሞስ አባ ወልደ ገብርኤል ቤት ነው። እንግዲህ ገዳሙ ከተጀመረ ጀምሮ እዚች ነው የሚኖሩትኝ። ዝናቡም የክረምቱም ዝናብ የፀሐዩም የቀን አሩሩም የሌሊት ቁሩንም በእግዚአብሔር ቸርነት እዚች ቤት ውስጥ ነው እንግዲህ ተጋድሏቸውን የሚፈጽሙት ያለውና እንግዲህ ይሄንን የምትመለከቱ የተዋሕዶ ልጆች በዚህ ደግሞ ብዙ አብዛኞቹ አባቶች የሚኖሩበት ይሄው እንግዲህ በዋሻ ነው። አሁን እቺ መሰላል ናት። በመሰላሉ በኩል ይሄው እንግዲህ ይሄ ገደል ነው ከዚህ በታች ያለው። ይሄ በመሰላሉ እንደዚህ ተሂዶ ነው እንግዲህ ወደዛ ለመድረስ የሚቻለው ማለት ነው። ይሄ ነው እንግዲህ ከዚህ ውስጥ ነው አባቶች ተቀምጠው የሚያድሩት ማለት ነው። እዚህ እሳት የሚሞቁበት ምድጃቸው ይሄ ነው። ብዙ ደረጃ እንግዲህ ያለው ነው። ተመልከት እንግዲህ እያየ ነው ይሄን አፋፍ መሆኑን አይወድቅም። አይቶ ወደ ላይ ነው መረገጥ ያለብህ። ወደዚያ ወደ ጥጉ ገደፍ ብለህ ናቶሎ ይኸውልህ ተመልከት እንግዲህ እዚች ነው ያው የምንጣፉ እንኳን ችግር ቢኖርም እዚች አንዳንድ ሰዎች ሲመጡ ምንጣፍ እያስገባንላቸው እዚች ውስጥ ነው የሚያድሩትኝ። እንግዲህ ያው እያየ ነው ያው እሳት ማንደጃ ሁሉቱም ያ እሳት መሞቂያው ይሄ ነው ራሱ እዚችው ነው የሚተዳደሩት። የጥንት መነኮሳት የሚኖርበት ቦታ ነው። የወለታችሁ ሁሉ ጢስ የጠገበ ነው። እዚህ ነው ብዙ መነኮሳት አብዛኛዎቹ የሚመጡት እንግዲህ ለሱባኤም ሆነ ለምንም የሚያገለግል ቦታ ነው። ግን
የመናንያኑ ገና ገዳሙ አዲስ ከመሆኑ የተነሳ የሚያደርበት ስለሌለ አብዛኛዎቹ የሚያደርጉት እዚህ ነው። እዚህ ነው ምንጣፋቸውን እያወጡ እያገቡ ነው። አሁን ከዚህ የገዳሙ ገጽታ ይሄን ይመስላል። እንግዲህ እንደምታየው ከዋሻው ጋር የተያያዘ ማለት ነው። የግን ችግር ያበጣል። የትኛው ይሄ እንጨቱ ምንም ነገርኛ እስካሁን ድረስ እንዳደጋው ነው እንደፈተናው ነው የገጠመን ነገር የለም። ምንም በዚህው እንግዲህ እንጨቱን ተረግጠን ያው ጥንቃቄ ይጠይቃል። አካሄዱም ሁሉም ነገር ማንኛውም ነገር ጥንቃቄ ይጠይቃል። ከገደሉ ጋር ያው የተያያዘ ነው። በዚህ መልክ ነው የሚሄደው። እንግዲህ ሊዋሻ በዚህ ወደታች እንግዲህ ልጅማ ይችላል ዘውጉ ነው እንጂ ሌላ ምን ነገር የለም። ምዕራፍ አይደል ለሲሚንቶ አስፈልጋት ምን አስፈልጋት ይኸውልህ እንግዲህ ሊንጋው እንደዚህ አዚሽ ሴንተር ሆኖ እንግዲህ ፍብል የመሬት ባዶ መሬት ይኸው እግዚአብሔር እንግዲህ የሱ ጥበብ ይሄንን ነው ያለው ለብሶ የሆዚህ ነው እንግዲህ መነኮሳት የሚተኛው መኝታው ገና አዲስ ከመሆኑ የመጠሪያ ስለሌለ ይሄ ሱባኤ ቦታ ይሆን ነበር የሚጠቀሙበት። አባቶች ግን እዚህ ተቀምጠው ነበር የሚጋደሉበት። እዚህች ሆነው በጸሎት ከፈጣሪ ጋር የሚገናኙበት አንደኛው መንገድ ያት ይቻላል። እዚህች ነው ይኸው እግዚአብሔር እንግዲህ እንደ በኪነ ጥበቡ ሁሉን እንደ ቸርነቱ የሚያደርግ አምላክ ይኸው እዚህ ውስጥ ነው የሚተዳደሩት መነኮሳቶች የነበሩት አባቶች የቀደሙት አበው መነኮሳት እዚህች ጢሱ ይሄን እንደሚታየው ይሄ ጭሱ የነካው ቀድሞ ይኖሩት የነበሩት አበው መነኮሳት እዚህ ውስጥ ያድሩ ነበር። እንደው ልቡሳን አነዳ ይላቸዋል። ቆዳ የለበሱ ሌጦ የለበሱ ሰንሰለት የታጠቁ እዚህች ቦታ ላይ እዚህች ዋሻ ውስጥ ይኖሩ ነበር። እየብቻቸው በዚሁ በመደዳው ውስጥ ባለው እንዳለ ዋሻ ነው። እንደዚህ ያሉት ከዚህች ውስጥ ሆነው ተቀምጠው የቀኑ በበጋው ፀሐዩን ሐሩሩን በክረምት ዝናቡን ዶፉን በረዶውን የሚያሳልፉት ከዚህ እዚህው ሆነው ነው እንግዲህ ጊዜያቸውን ሰዓታቸውን የሚጨርሱት። ወደ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንግዲህ ስሜ አባ ኃይለማርያም አባ ቡደጀን ይባላለሁ። የዚያው ተወላጅ ነኝ። ያው ሶስት አምባ መፍትሔ ሐሙሲት ነው ትውልድ ሀገራችን። አባቴ ደብረ ገሊላ አሪሮ ቀበሌ እንታ መዘምር ከሚባሉት ይገኛል። ስለዚህ አባታችን አባ ዮሐንስ በአት ነበረ መጀመሪያ ሲጀመር። በተማሪነቴ ጀመሬ በዚያው እየተማርኩ ነው ያደግኩት እና በዚያው በሳንቃ ወይን ኢየሱስላሴ አኗባ ቅዳሴ እየተማርኩኝ በዚያው አድጌያለሁ እና ስለዚህ አሁን በበዓት እዚህ ሆኖሬ ይችን መኖሪያ ያው ይችናት በዓቴ ማለት ነው። የበዓት መስሪያ ቤት ያው ብር ቢዝነስ ስለሌለ አቅም ስለሌለ በዚህች ራሳችን ችለን ያለን። ስለዚህ ልብስም ወይባ ያስፈልገናል። መጻሕፍት የጸሎት መጽሐፍ የለንም። ያው ዳዊት ብቻ ናት ያችን ዋንቀን እና የተለያየ ጎደሎ ነገር አለና በዛ ብታስቡን እግዚአብሔር ያስብልናል ማለት ነው። እሺ እንግዲህ
እግዚአብሔር ያከበራችሁ የተዋህዶ የቅድስት ቤተክርስቲያን ልጆች ይህን የምትመለከቱት ሁሉ ቦታ ወቀደምትኒ ከጉኑ ዳህርት ፊተኞች ኋለኞች ይሆናሉ የተባለው ቦታው ለ56 ዓመት ከመዘጋቱ የተነሳ ምንም የሆነ የመነኮሳቱ እንኳን የመጠለያ በዓትም ሆነ ምንም የሚያድርበት ቤት ከማጣቱ የተነሳ እንደምታዩት ከዚህ ከገደሉ ውስጥ ነው የሚያድረው። መነኮሳቱ መጠለያ በዓትም የለውም ምንም ነገር የገቢ ምንጭም ስለሌለው ገና በቀላዋ ብቻ ነው እንጂ ምንም ነገር አምርተንም የተጠቀምንበት የለም። በባለ ተስፋዎች የሚተዳደር ገዳም ነው። ስለዚህ የምትችሉትን ያህል ከዚህ እንግዲህ የቤተክርስቲያን ልጆች ይህንን የምትመለከቱት ሁሉ እንግዲህ በጻድቁ አባታችን በአቡነ ተክለ ሃይማኖት እና በጻድቁ አባታችን በአቡነ እስትንፋሰ ክርስቶስ ስም የምናሳስባችሁ ቢኖር ገዳሙን ራሱን ችሎ የሚቋቋምበትን ነገር መነኮሳቱ ገዳሙ ቀጣይነት እንዲኖረው የዛሬ 56 ዓመት ከተቋረጠ ወዲህ ተዘግቶ ለ56 ዓመት ያህል በወር አንድ ጊዜ እንኳን ለመቀደስ ቀርቶ ለማጠንም የተቸገረበት ጊዜ ያሳለፈ ቦታ ነውና ይህን ተአምራታዊ ጥንት አባቶቻችን ደጋጎቹ ቅዱሳን እና አባታችን አቡነ ህላዌ ክርስቶስ በጸሎት የባረኩት ቦታ ዛሬ ተዘግቶ ከምናየው ለኛ ለተዋህዶ ልጆች በትልቅ ሐዘን ነውና የምትችሉትን በምትችሉት በዚህ ደረጃ የምትመለከቱት ሁሉ የመነኮሳቱ በዓት ማደሪያ እንዲኖራቸው ከዚህ ከገደል ስር እግዚአብሔር ቸርነት በጻድቁ ቃል ኪዳን ሁሉም መነኮሳት እዚህ በየዋሻው ውስጥ ነው የሚያድረውና ከብዙ በጥቂቱ ይሄንን ስለሆነ ችግሩን ተመልክታችሁ እንድትራዱን በቅድስት ቤተክርስቲያን ስም እናሳስባለን። ይሄ የምታዩት ከቤተክርስቲያኑ ማዶ እዚህ መስመሩ የምታዩት ይሄ ከአዲስ አበባ በወልዲያ ቆርጦ በሳንቃ አድርጎ በዚህ ገዳሙን ተረግጦ የሚሄድ ቀጥታ ወደ ባህር ዳርም ወደ ቅዱስ ላሊበላ ቤተክርስቲያንን የሚወስደው መንገዱ ዋነኛው መስመሩ ይሄ ነው። እንግዲህ ከዚህ ከገዳሟ ተነስቶ ታች መስመሩ ለመድረስ የ15 ደቂቃ ነው እና ስለዚህ ቅርብ ስለሆነ በፈዋሽ ጸበሉ ይታወቃል። ከቤተ መቅደስ ውስጥ እንደሚወጣ ይሄንን እግር መንገዳችሁን ገዳሙን እየጎበኛችሁት እንድትሄዱ በቅድስት ቤተክርስቲያን ስም እናሳስባለን። ቦታው ቅርብ ነው፣ ለመስመሩ ቅርብ ስለሆነ ይሄንን እዚህ መታችሁ ቦታውን እንግዲህ እንድታረው እያረፋችሁ እየጠየቃችሁ ገዳሙን እየጎበኛችሁ እንድትሄዱ የተዋህዶ ልጆች አሁንም ደግሜ ያሳስባለሁ። ለዚህ ነው እንግዲህ ከመስመሩ ቅርብ መሆኑን ይሁት አንደኛ መስመር ስለሆነ እዚህ ቱትነት ታች መስመሩ ይታያል። ከታች መስመሩ ነው ያለውና ይሄንን እንግዲህ እንደምታዩት የገዳሙ ገጽታ በከፊሉ ይሄ ነው። ቀድሞ እንግዲህ ያው የዋሻው እዛ ለምልክት ከዋሻው በላይ አንዲት አረጋለች የተተለተለች የደረቀች አረግ ማለት ነው። ዋሻው ተሸፍኖበት የሚኖረው አሁን ይሄ የቀድሞ ገጽታ ልክ እንደዚህ እንደምታዩት አረግ ይሄ ከላይ እስከ ታች ድረስ እስከ መሬት ድረስ በጻድቁ ቃል ኪዳን ለብሶ ሰው የሚገባበት በር ብቻ ነው እንጂ የተከፈተው በዛ በሌላ በኩል በግራና በቀኝ ያለው በሙሉ ዝግ ነበር። በሐረግ ተዘጋ ነበር። እንግዲህ ግንባታው ሲገነባ ግን አቡነ ተክለ ሃይማኖት የራሳቸውን ቦታቸውን ጠፍ የነበረው ቦታ እንደገና ወደ ማቃናት ደረጃ ሲደርስ ራሳቸው ሐረጉን አደረሱት። ግንቡ ከተገነባ በኋላ ነው ያም ሐረጉ የደረቀው እንጂ ከዛ በፊት ሐረግ ነው ያደረሰው የነበረው።